የሁላችንም ችግር ነው እንዲህ ነው ብንሆንም ወደፊት ኢንሻአላህ የሚያምርብን እንደዛ ነው ላኪን ዛሬ የአንዳችን ህመም ለአንዳችን የማይሰማበት ደረጃ የደረስነው በምን ምክንያት ነው የሚለው ካየን ወላሂ ከዲናችን ጋር ያለን ግንኙነት በመላላቱ የተነሳ ከላይ ሙስሊም እየመሰል ውስጣችን ግን ለገንዘብና ለዱንያ ያለን ፍቅር እጅግ ከፍ ያለ ስለሄደ ብቻ ነው በነገራችን ላይ ሌሎች ቦታዎችን ዞር ብዬ አይቻውቃለሁ ባለፉት 20 ዓመታት እኔ እስልምና ከመጣሁበት ጊዜ ጀምሮ በሌሎች ዲን በሚመስሉ ባጥሎች ላይ የሚሰራው ህብረት ያላቸው መተጋገዝ ሪቨርት ላደረገ ወደነሱ ለሄደ ሰው የሚሰጡት ቦታና ክብር የተለየ ነው እኛ ጋር ስንመጣ ትልቁ ነገር የኛ ነው ሁሉም መልካም ነገር የኛ ነው መመሪያው የኛ ነው የረበል ዓለሚን ዲን ላይ ነው ያለነው ዲን አልሐቅ ላይ ነው ያለነው ተግባር ላይ ግን አልፎ ወደ ኋላ ደከም እንላለን እኔ የአዲስ ዓለም ጉዳይ ሲነሳ በቅርብ ጊዜ ሪቨርት ካደረጉ ሰዎች ለሞስት በቃ ተወዳዳሪ ኮምፒተንት ጥሩ ጭንቅላት ያላት ናት ያለችበት የሥራ ሁኔታ ደግሞ ከዚህ የተሻለ ቢሆን የተሻለ የምትሰራ ልጅ ትሆናለች ለምን ያላችሁኝ እንደሆነ እዚህ እንደበተረቱነት ላይ ትንሽ የእውቀት ጭማሪ ያስፈልጋል ከቁርአን እውቀት ያስፈልጋታል ኢስላም ለሰዎች ከሸሃደተይን በኋላ የሚያቀርበው ትልቁ ስጦታው ትልቁ ብሌሲንግ እውቀት ወሳኝ ነገር ነው በዲን ላይ በእውቀት የታገዘች ብትሆን የተሻለ የምትሰራ ሰው ናት ባለፉት 2 እና 3 ወራት ወይም 4 ወር ገደማ በሷ ሰበብ በርካቶች የአላህን ሂዳያ በር አልፈው ገብተዋል አልহামዱሊላህ ረቢል ዓለሚን ለምንኛ ዲጂታል ሚዲያችንን አጠናክረን አንዳችን ለአንዳችን የምንደርስበት ደረጃ ላይ ጠንክረን እንደማንቆም አላውቅም ሰው ከወደቀ በኋላ ብቻ ሳይሆን ሳይወድቅም መደገፍ ይገባናል ያኔ አንድ ሰው ሪቨርት ሲያደርግ የዛሬ 20 ዓመት ገደማ መጠለያም ሊያጣ ይችላል መጠጊያም ሊያጣ ይችላል ከዚህም ወገን ያጣል ከዛም ወገን አያገኝም ገና አዲስ ኮሚኒቲ ነው የሚቀላቀለው በርካታ ሃርድሺፖችን ያጋጥምና ተጋፍጦ እንዲያልፋቸው ይደረጋል ዛሬ ግን ይሄ ዲጂታል ዓለም ይሄ ሚኒስትሪም እና ሶሻል ስትሪም ሚዲያ ከመጣ በኋላ ሶሻል ሚዲያው ከመጣ በኋላ ሁላችንም አንድ ክፍል ውስጥ ያለን ያህል እንዲሰማን ሆነናል የምንወዳቸው የምናከብራቸው የሚናፍቁን እህትና ወንድሞች አላህ ሰጥቶናል እነዚህ ካደረገልን በኋላ ደግሞ በመንሰማቸው ነገሮች ላይ አንዳችን ለአንዳችን ከጎን መቆማችንን ማሳየት ከሱና ነው ይህ ከሱና ነው አላህ Subhanahu Wa Ta'ala በተከበረው ቃሉ ላይ ወአትሲሙ ቢሐብሊላሂ ጀሚዓ በአላህ የማመን ገመድ ሁላችሁም ያዙት ይለናል ያላህን የማመን ገመድ ሁላችንም ሞላ ተፈረቁ ይለናል ከዛ በኋላ አትለያዩ ዛሬ መለያየታችን በበርካታ መልክ ይሄዳል ልናጠባቸው የሚገቡን በርካታ የቤት ስራዎች ከፊታችን ተደቅነዋል በርካታ ነገሮች አንዳንድ ጊዜ አሊሞቻችንን የማንሰማበት የማንመራበት ከትምህርት የራቅንበት ስሜት ከዲን በላይ የሆነበትን መንገድ ቆም ብለን ልናስተካክል ይገባል በተለይ ደግሞ አሁንም ደግሜ መናገር የምፈልገው እርስ በርስ አንዳችን ያለንበትን ሁኔታ አለማወቃችንና ከሰላም አለይኩም የዘለለ ቀረብ ያለ ግንኙነት የሌለን መሆኑ ብዙ ክፍተቶቻችንን ሳናይ እንዲሁ ድንገት ስንሰማው እምንደነግጥበት ይሆነ እምንቸገርበት ይሆነ እምናዝንበት ይሆነ አይተነዋል ሰዎች በርካታ ስሞች ሊሰጡን ይችላሉ በእውነት ወንድሞቼ የእስልምናን ጥፍጥና ይቀመሰስ any hardship ከዚህ መንገድ ላይ ፈቀቅ ያደርገው የነብዩን አለይሂ ሰላቱ ወሰላሙን መሐባ ያገኘ ሰው አላሁመ ሰሊ ወሰለም ዐላ ሰይድና መሐመድ አላህ ይሄንን ያደረገለት ሰው እስልምናን ብርሃን ደረቱን ከፍቶ ልቡን አስፍቶ ያስቀመጠለት ሰው ሃርድሺፖች ለሱ ጌጦቹ ናቸው ትሞረድበታለህ ሻርፕ ትሆንበታለህ እንዲሁም ሃርድሺፖች የበለጠ ወደ አላህ Subhanahu Wa Ta'ala እንድትጠጋ ጌታህን እንድትማጸን አላህን የምትለምን ባሪያ እንድትሆን ያተጓል ታዲያ ግን ለወንድና ለሴት ልጅ ሃርድሺፖች ተመሳሳይ አይደሉም
ሴቶች ላይ የሚመጡ ሃርድሺፖች በርካታዎች ናቸው። ፈተናዎቻቸው በርካታዎች ናቸው። በርካታ እቺት አሁን ከፊት ለፊቷ ያለውን ሃርድሺፕ በሳቅና በፈገግታ ደብቀው ነው እንጂ በዲን ደብቀው ነው እንጂ ከዚህም የበለጠ ነበረ ማለት ነው። እስከሚገባኝ ድረስ ከዚህም የበለጠ የሚያም ነበር ማለት ነው። ነገር ግን ድንገት ቢሆንብንም ያላሰብነው ያልጠበቅነው ያልገመትነው ቢሆንብን እውነታው ግን ይሄው ነው። ያለንበት ሁኔታ እውነቱ ይሄ ነው። ፊት ለፊት የምናየው ነገር ነው። እርስ በርስ አንተዋወቅም አይደለም እንዲህ በሩቅ ለሩቅ ያለን በሚዲያ የምንገናኝ ሰዎች ቀርቶ ከጎረቤቶቻችን ጋር ወንድሞችና እህቶች አንተዋወቅም። የቤተሰባችንን ያህል ሐቅ እንዳላቸው የሚነገረን ጎረቤቶቻችን እንደ እስላም መቼም ለጎረቤት ሐቅ ዘብ የቆመ ዲን የለም። አልሐምዱሊላህ። ግን ጎረቤቶቻችን ጋር ያለን ግንኙነት ምን አይነት ነው? ምን ያህል የተራራቅ ነው? ያጠርነው ግንብ ብቻ እንዳይመስላችሁ፣ የደቀነው አደገኛ አጥር ብቻ እንዳይመስላችሁ፣ ካሜራው ብቻ እንዳይመስላችሁ። በመካከላችን የፈጠርነው ሊፈርስ የማይችል የሚመስል በርካታ የልዩነት አጥሮች አሉ። ጎረቤቱ በምን ሁኔታ ላይ እንዳለ ማወቅ አለበት የሰው ልጅ። እሱ የበላ ጎረቤቱ የተራበበት ሰው ቀርቶ እሱ የበላ እየጠጣ በመድር ላይ ሌሎች ሰዎች እየተቸገሩ እያየ የሚያልፍ ሰው ካለ ያ ሰው እስላም መንገዱ መሆኑን ራሱ ወደ ኋላ መለስ ብሎ ቼክ ማድረግ አለበት። ለዱንያ ያለን ፍቅር፣ ለዱንያ ያለን ዝንባሌ ሁበት ዱንያ ጭንቅላታችንን አዝሮታል። ወላሂ በሐቅ መንገድ ላይ ለመስጂድ ይሁን ለሙእሚን ወንድምና እህቶቻችን ይሁን ለዑለማዎቻችን ይሁን አንድ ነገር ለማድረግ ስንጠየቅ ለዱንያ ያለን ፍቅር አንቆን ከዛ ቦታ ዞር የምንል ሰዎች ብዙዎች ነን። ሞት በእኛ ላይ ፍርድ ነው። ይመጣል። ሁሉንም ነገር ትተነው እንሄዳለን። ከሰራናቸው መልካም ስራዎች በስተቀር ምንም ነገር አይቀረንም ወንድሞችና እህቶች። ሁሉንም ነገር ጥለነው እንሄዳለን። እዛች ጉድጓድ ውስጥ ገብተን ጋደም እንላለን። ገንዘቦቻችን የሉም፣ ድልቦቻችን የሉም፣ የገነባናቸው ህንፃዎቻችን የሉም። አይደለም በሌላ ቦታ ወደ ቀብር ስንሻገር ከዛ በኋላ የኛ አይደሉም። ስማችን ይቀየራል። ጀናዛው ትባላለህ። ትናንት ክብር የነበረ አቶ ሼህ ሐጂ ባለሀብቱ ኢንቨስተሩ ምናምኑ የነበረው ታፔላ ወልቆ ጀናዛው ትባላለህ። ሁሉም ነገር ይቀራል። ወደ አላህ ያስቀደምነው ነገር ብቻ ተከትሎን ይሄዳል። ምናልባት ከተውናቸው ነገሮች ሰደቃተል ጃሪያ የሚሆኑት ነገሮች ብቻ ናቸው ለኛ ለሚቀጥለው ዓለም ጠቃሚያችን የሚሆነው። ትተነው ለምንሄደው ነገር ወደማንቀርበት ሀገር ስንሄድ ለምናጣው ነገር የበለጠ ፍቅር ካለን ወላሂ ራሳችንን ቼክ ማድረግ ይገባናል። እቺ ዱንያ እኮ ከመጠቃቀሚያ ያለፈው ነገር ሁሉ ሸክም ነው። ትርፉ ነገር ሁሉ ሸክም ነው። ጊዜ የተትረፈረፈ ሀብት ቢኖር ሸክሙ ነው የሚተርፈ፣ እዳው ነው የሚተርፈ። አንዳንዶቻችን የማንበላውን አይደለም የማንተርፍበትን የማናየውን ገንዘብ ድልቡን ስንንከባከብ ለአኺራችን ምንም ነገር ሳናስቀድም ድንገት ሞት ይመጣና ተነስ ይለናል። አላህ ይጠብቃችሁ፣ አላህ ይጠብቀን። ሁላችንም ልንቼክ ልንደራረግ ይገባል። ወንድሞችና እህቶች እቺ ትንሿ ማሳያ ናት። እስኪ አጠገብ ያለውን ሰው ተመልከተው። በገጠር ያሉትን ቤተሰቦቻችሁን አስታውሷቸው። እኛ በከተማ እየኖርን ቤተሰቦቻችን በምን የኑሮ ደረጃ ላይ ነው ያሉት? በምን የኑሮ ደረጃ ላይ ነው ያሉት? በእውነት ቼክ እንደራረጋለን? እንተዋወቃለን? ይሄንን ሁላችንም ልናስብበት ይገባል። ወላሂም ነገር አላርዝምባችሁ ወንድሜ ልጄጃ አለ እሱ የሚጨምረውን እየተከታተልን እንቆያለን። እጆቻችንን አላህ ይፍታልን። ወንድሞችና እህቶች ከኪስ አውጥቶ መስጠት አይክበደን። ወላሂ ንያን ጨምርበትና ያን ከኪስ የምናወጣውን ነገር ከልባችን ጭምር አውጥተን ሰጠን ከአላህ ጋር መቃረቢያ እንዲሆነን እንልፋ። ለአኺራችን ጥቂት ነገሮችን ብቻ አይደለም ብዙ ነገሮችን እናስቀድም። የሰማናቸው ታሪኮች ትዝ ይበሉን እና አቡበከር ሲዲቅ ትዝ ይበሉን።
ነፍሳቸውን አሳልፈው አንገታቸውን ለሰይፍ አሳልፈው ከሰጡት ሰዎች ተነስተን ከኪሳችን አውጥተን ለመስጠት እስከምንጨነቅ ደረጃ ከደረስን ውርደት ነው ለኛ። ይለኛ ይመጥነ ነው። እኛ ሁሉ ነገራችን ለአላህ የተሰጠ ነው፣ ለኢስላም የተሰጠ ነው። በል ህይወትህ ቢሆን፣ በል ገንዘብህ ቢሆን፣ በል ልጆችህ ቢሆኑ፣ በል የምትራራላት የምትሳሳላት ነፍስህ ብትሆን ለአላህ የተሰጠች ናት። አንተ ከአላህ ጋር የባርነት ግንኙነትህን ልታሳምር የመጣነ ወዚርሁን፣ ሚኒስትርሁን፣ ባለሀብቱን ምንም ዝና ይኑር ከአላህ ጋር ስትተሳሰብ የማይጠቅምህን ነገር ይዘህ ከሆነ ከአንተ የበለጠ ደይን የተሸከመ ሰው የለም። አላህ ይዘንላችሁ፣ አላህ ይዘንልኝ። ወላሁ አለም። ስለነበረ ማንም ከጎኔ ሊቆም የሚፈልግ ቀርቶ ማሳደዱን እንኳን ሊያቆም የሚፈልግ አልነበረም። ተውት የሚል አንድ ሰው አልነበረኝ። እግሬ ወዳደረሰኝ ነበር የምሸሸው። የሚገርማችሁ እኔ በነበርኩበት ተወልጄ ባደኩበት አካባቢ የነበረው ማህበረሰብ እንዲሸሽ ነው ያገዘኝ። አልহামዱሊላህ ኸይር ጀዛቸውን በዛች አካባቢ እኔ በተወለድኩባት አካባቢ በጣት የሚቆጠር ቁጥር ለነበራቸው ሙስሊም ቤተሰቦች በጣም ምስጋናዬን ማድረስ ፈልጋለሁ። ወላኪን አላህ ነበረኝ መውጫ መግቢያዬን ያመቻችልኝ ነበር። አላህን በልብ ያዝ መخرጃ ያመቻችልህ፣ ሁሉን ነገር ያዘጋጅልሃል። በግራ በቀኝህ የሚከብህ ነገር ሁሉ ላንተ ለበጎ እንዲሆን ያዘጋጅልሃል። ያን ሰዓት እንዳሁኑ ከጎንህ ሰውን ማግኘት በማትችልበት ሰዓት፣ ማንንም የምታውቀው ባልነበረ ሰዓት እንኳን አላህ ከጎናችን ነበር። ዛሬ የምናገኛቸው የምናወራቸው ብዙ ሰዎች አሉ አልহামዱሊላህ። ወላኪን አንድ ሙስሊም ወደ አላህ መንገድ ራሱን ገና ሲያስተካክል አላህ ከጎኑ ነው። መመልከቻው ነው፣ መስሚያው ነው፣ መራመጃው ነው፣ መኖሪያው ነው፣ መጠለያው ነው። እኛ ግዴታችንን እንወጣ ከሚል ውጪ ለአላህ ብለን ከምናደርጋቸው ስራዎቻችን ውጪ ለእህታችን እኮ ከኛ በላይ አላህ አላት። ሐስቡናላህ ወኒዕመል ወኪል። አላህን የያዘ ሰው ምን አጣ? አላህን ሲያጣ ሰው ምን አገኘ? ምንም። ወንድሞችና እህቶች استعينوا على الصبر والصلاه በዱዓና ወደ አላህ በመንበርከክና ወደ አላህ በመጠየቅና በትዕግስት አላህን በመለማመንና አላህን በሰብር የተጠጋን እንደሆነ እኛ አሸናፊዎች ነን። ሁሉም ነገር ቀላል ነው፣ ተራም ጉዳይ ነው። ቅድም የተናገርኩት ልድገመው፣ ዱንያ እንደሆነች ለቅጣ ናት፣ የማሾፊያ ስፍራ ናት። ብትቆጥረው ያንተ አይደለም ወንድም። ወላሂ ለወንድሞች ሐቃቸውን የምታካፍል ካልሆንክ በስተቀር አሟል አይድረስልህ፣ አላህ ይማርህ። በዘካ ሐቃቸውን የምታካፍል እስካልሆንክ ድረስ በሰደቃ በመልካም ስራዎች፣ ከዛ ውጪ ገንዘብ ሸክም ነው። እነዛ የቀደሙት አባቶቻችን የነብዩ አለይሂ ሰላቱ ወሰላሙ ባልደረቦች አላሁመ ሰሊ ወሰሊም አላ ሰይድና መሐመድ አድርገውት አልፈዋል። አይደለም ዱንያን ሩሃቸውን ይው መቼም ማንም ሰው እንደ ህይወቱ የሚሳሳለት ነገር የለውም። ሁሉም ሰው ህይወቱን ይወዳል በጣም። ነገር ግን ህይወት እንኳን ይሰጣል ፊዳ ከንል የለም እንዴ? ለአላህ መልእክተኛ አለይሂ ሰላቱ ወሰላሙ ፊዳ ከአቢ ወሚ ያ ረሱላህ በምን ትገልጸዋለህ? ፍቅርን በምን ትገልጸዋለህ? አላህን መገዛትህን በምን ትገልጸዋለህ? ያንተ የሆነው ነገር ሁሉ ያአላህ ነው፣ ያአላህ ነው። አንተ በዛ ነገር ላይ ኃላፊነት ብቻ ነው የተሰጠህ። ስልጣን ቢሆን ኃላፊነት ነው፣ ገንዘብ ቢሆን ኃላፊነት ነው፣ ዕውቀት ቢሆን ኃላፊነት ነው። ከዛ ውጪ የተረፈ ነገር አይኖርም። እነዛ የቀደሙት አባቶቻችን እና ዑመር ኢብኑ አልኸጣብ በነበሩበት ዘመን አምር ኢብኑ አልዓስ የሚባለው ምስርን የሚያስተዳድር እሳቸው የሾሙት ወልይ ነበራቸው። ዊላያ ይባል ነበር፣ እንደ ፌደራል አስተዳደር ማለት ነውና አምር ኢብኑ አልዓስ ቤቱን በር ሰርቶለት ቢያገኙት ዑመር ኢብኑ አልኸጣብ አሚር አልሙእሚኒን በሩን ፈልጠው ነው ያነደዱት። አንተ ከመእምናን የምትጋረድበት በር አስፈለገህ? ቤትህን ለመሸፈን መጋረጃ አነሰህ እንዴ? ለምን ያልከኝ እንደሆነ የተማሩት በትልቁ ነብይ በሐቢብ ሙስጠፋ አለይሂ ሰላቱ ወሰላም ስር ነበር። እኛ በነብዩ አለይሂ ሰላቱ ወሰላም ሱና ላይ ነው ያለነው።
በአላህ ስር ነው ያለነው። አንተ ከሙእሚኖች የምትደበቅበት የምትዘጋው በር አስፈለገህ? በሩን ከንዴት ብዛት ፈልጠው ነው ያነደሉት። ዛሬ እኛ ከሙስሊም ወንድም እህቶቻችን የተለየንበት ብዙ እጥሮች ብዙ በሮች አሉ ተፈልጠው ሊጣሉ የሚገባቸው። ኢንሻአላህ አብሽሩ። እቺ ዱንያ እንደሆነች ቀላልና ላግጣ የሞላበት አለባት። استعينوا على الصبر والصلاة وندمي تملسوا كهونا عند دقيقة بيتها سلسلتين السنة مطبق هنا إن شاء الله.